ወይ ወይ ሰዎች ወይ ሰዎች ወይ ሰዎች ወይ 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 ወያ 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 እናንተ ምንድን ነው አሁን 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 እኔ እዚህ ሀገር ከገባሁኝ አይጥ አይቻላክም። ሀገር ቤት ያለው ተራሱ አይቻላክም። ማን ነው ጥቁር አይጥ የላከብኝ? አንተ ነህ አይደል? አንተ ያክስቴ ዘመድ እናንተ ምንድን ነው ጥቁር አይጥ? አይቼ ማላቅ ጥቁር አይጥ ግብዳው ጥቁር አይጥ ትላለች ደግሞ ኧረ መግደል አትችልም እዚህ ሀገር ላይ። ምን ላደርግ ነው? መግደል አትችልም እዚህ ሀገር ላይ። አይጥ መግደል ወንጀል ነው። መግደል አትችልም። ማን ነው ላክ? ቆይ እናንተ ጥቁር አይጥ የላካችሁብኝ ሰዎች ማን ሰው ነው ላከ ወይ ምን ጦንቆላ መሆኑ ነው? ምንድን ነው ጦንቆላ ነው? ምንድን ነው ይሄማ? ጥቁር አይጥ እኔ አይቻላቅ እዚች ሀገር ከገባሁ ግን መግደል አይቻልም። ውጪ አልወጣም፣ ውጪ አልወጣም፣ ውጪ አልወጣም። ቤት ውስጥ እኔና እሷ ሩጫ በማታ ጎረቤት ረብሻ። እንዴ ምን ላድርግ ታዲያ? ከዛ ፖሊስ ስራ የለም ና አንድ አይጥ ቤት ገብታ አልወጣም አለች። መግደል ይቻላል አይቻልም? እና ምን ላድርገው? እንደ መያዣ ነገር ይዞ መጣ። ቅጭፍ እንዴ ውሸቴ መስሏችሁ? ወላሂ ነው የምላችሁ። እንዴ ምን ታደርጋለህ? እና መግደል ይቻላል? ልግደላት? ኖ ኖ ኖ መግደል አይቻልም። እና ገድዬ በውጭ ልጣል አይቻልም። ምንድን ነው መጣን ኖ እና አይጣችሁን ውሰዱ። መጣ የሆነ ነገር አላችሁ መያዣ ነገር እዚያ ሯርጦ የሆነ ነገር ረጭባት። ከዛ እንዲህ አድርጎ ይዞ ወጣ። ምንድን ነው ቆይ ለምንድን ነው ጥቁር አይጥ ቤት የመጣችሁ? ምን ፈልጋ ነው? አይጥ ስለሆንኩኝ ወይ ምንድን ነው? ቆይ ማናቱ ምንድን ነው? ማናቱ ምንድን ነው? እኔ አይቻላቅ። ኢትዮጵያም ያለው አይጥ አይቻላቅ። በቴሌቪዥን ነው እንጂ በኢትዮጵያም ያለው ታብታብ አድርጉ። ኢትዮጵያ ያለው አይጥ አይቻላቅ። በቴሌቪዥን ነው ያየሁት አይጥ ማለት ነው። በቴሌቪዥን ምናምን አየሁት እና ሚዲያ ላይ አየሁት እንጂ ኢትዮጵያም ያለው አይጥ አይቻላቅ። አባቴ ያለው ጦርነት አይደለም እንዳለው ትላለች በዚህ ትላለች በዚህ። በር ከፈትኩላት፣ መስኮት ከፈትኩላት። የት አባቷ ትውጣ? ትጨፍራለች ቤት ውስጥ። ተኛው ሴት ኩችች ታደርጋለች። እንዴ ተኛው ሴት ኩችች ታደርጋለች። ኧረ ተይ ኧረ ተይ ኧረ ተይ ሰራተኛ ነኝ። ኧረ ተይ እወጣለሁ ስራ አትረብሽኝ። ኧረ አትረብሽኝ ምላት እምቢ አለች። ማን ነው የምነግረኝ? እስቲ ንገረኝ። እንዴ አውሮፕላን ውስጥ ሆነሽ ነው እንደገባሽው? አብዲሽ ወንድ ሆኖ ሴት ፎቶ ይዞ ሲዞር ሲያናድን ሄድ መጫኛ። ምስት ፎቶን ሚዲያ ላይ አርግ ካለክ ታረጋለህ እንዴ? ሲያስጠላ በእናታችሁ። ፎቶ ሚዲያ ላይ አርጋ አብዲ ብሎ ሴት ፎቶ አርጎ ይመጣል። ወይን እዚህ ምስትን ልታስቀና ነው? እኛ ልጆች የሚያደርጉት ጣጣቸው ብዙ ነው። ታብታብ አርጉት እስቲ ቤተሰብ፣ ታብታብ አርጉት። ትንሽ እናውራ ቤተሰብ። እንዴት አደራችሁ? ሁሉ ሰላም፣ ሁሉ መልካም? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም? እስቲ አላችሁ ወዳጅ የሆናችሁት አላችሁ? ታብታብ። አዎ አንድ ደጋግ ሰዎች አሉ። አዎ አንድ ደጋግ ሰዎች አሉ። ታብታብ ታረጋላችሁና ታብታብ ታረጋላችሁ። አዎ አንድ ደጋግ ሰዎች አላችሁ። ማናቱ ምንድነው? እኔ ጥቁር አይጥ አይቻላቅ። ትርጉም ያለው እናንተ አካባቢ እኔ ጥቁር አይጥ። ቆይ ጦርነት እኮ ነው የጠመነው። ጦርነት ቤት ውስጥ ውጪ አልወጣም። ኧረ ተይ መስኮት ከፈትኩልሽ ነው ውጪ አልወጣም። ኦሰ ልተኛበት አትረብሽኝ። አንቺም ተኝ እኔም ልተኛበት።
አንቺም ተኝ እኔም ልተኛበት እንዲህ ስል ቁጭጭ ታረጋለች ትላለች። ደግሞ የሆነ ነገር እንደ መስኮት ከፈትኩላት፣ ከዛ በር ከፈትኩላት። ውጪ አልወጣም እንደ ምን ላርግ? ምን ማድረግ ነበረብኝ እንደ ህግ አለበት ሀገር። እኔ በህግ አምላክ ውጪ ስላት አልወጣም አለች። በህግ አምላክ ውጪ አለጋ ፖሊስ ጣቢያ ደወልኩኝ። ኧረ ጥቁር ቤቴ ገብታ የረበሸች ነው ልግደላት ወይ አልኩኝ። ኖ እና ምን ላርጋት? አደራሽ አንስተኝ ታክ መጡ። ምን አርጭ? ኧረ ረበሸችኝ። አልወጣም አለች። መስኮት ከፈትኩኝ አልወጣም አለች። በር ከፈትኩኝ አልወጣም አለች። እኔ ገደም ስል እሷ ቁጭጭ ታደርጋለች። እኔ ደንግጬ እነሳለሁ። ተኛው ስል ቁጭጭ ታደርጋለች። እነቃለሁ። ኧረ ተይ እንከባበር። የምን አባክ መክበር ነው አገሬ መታ አለች። ከነጭራሹ ሳቀችብኝ። ቂቂቅ ብላ ነው ሳቀችብኝ። ኧረ ተይ ሳቀችብኝ ከነጭራሹ። ስትስቅብኝ ምን አረኩኝ? በቃ እዚህ ህግ ያለበት ሀገር ላይ እኔ ምን ካንቺ ጋር አከራከረኝ አልኩኝ። ህግ ያለበት ሀገር ላይ ምን ካንቺ ጋር አከራከረኝ? ምን ካንቺ ጋር አከራከረኝ አልኩኝና ፖሊሶች ወይ ኑና አይጣችሁን ውሰዱ። እኔ መጣሁባት እንጂ ሀገር እሷ አይደለም የኖረችው። እኔ ነኝ የመጣሁባት እንጂ እሷ አይደለም የመጣችበት። ስለዚህ ገዋ ማለት ምን ማለት ነው በኦሮምኛ? ገዋ ማለት ምን ማለት ነው በኦሮምኛ? ገዋ ማለት ምን ማለት ነበር? ገዋ ማለት ምን ማለት ነው ብሮ? ገዋ ማለት እንዳንተ ስራ የሌለው ጠዋት ተነስቶ እስከ ማታ ሰው ቤት የዞረ ታብታብ የሚያደርግ አረ ስራ የሌለው የሴት እጅ የሚጠብቅ ምስትን ስራ ልኬ ነው በአሁን ሰዓት ሺሻ ይዘህ የተቀመጥከው። አረ ምስትን ስራ ሸኝቴ ነው አንተ ነህ አይጥ የላክብኝ። ሙርከኛ ሽርከኛ የአይጥ ልጅ ማለት አንተ ነህ ወይ? አይጥ የላኩ አንተ ነህ ራስህ ነህ። አየህ ተነቃብህ። የአይጥ ልጅ ማለት አይጥ የላኩ አንተ ነህ። ምን ነው ተሰማ? የአይጡ ባለቤት አንተ ነህ። አመለጠ። የአይጡ ባለቤት ይሆናል። አይጡን የላኩ አንተ ነህ። የቡዳ መንፈስ፣ የሰይጣን መንፈስ፣ የአይጥ መንፈስ የተወጋ ይሁን። አሜን በሉ። የአይጥ መንፈስ፣ የቡዳ መንፈስ የተወጋ ይሁን ሲል አሜን በሉ። የተወጋ ይሁን። እንዳንዳራና ናናና እንደ እጅ የሌለው ብቻ ነው እንደ ጃጀኛ ጋር ገባችሁት። እጅ የሌለው ብቻ ነው እንደገባችሁት። አፋን ኦሮሞ ማለት ምን ማለት ነው? ኦሮሞ ማለት ራሱ ምን ማለት ነው? ትርጉሙን ንገሪኝ ነይና። አፋን ኦሮሞ ማለት ምን ማለት ነው? ስላልገባ አፋን ኦሮሞ ማለት ምን ማለት ነው? አፋን አማራ፣ አፋን ትግሬ፣ አፋን እኔ ምን አገባኝ? የፈለኩትን መናገር መፍትሄ ነው። አፋን ኦሮሞ፣ አፋን ትግሬ፣ አፋን ወለታ፣ አፋን ከምባታ ምን አባካ አገባኝ እኔ? ምን አባካ አገባኝ? አፋን ኦሮሞ አወራው፣ ወለተኛ አወራው፣ ከምባትኛ አወራው፣ ሲዳምኛ አወራው ምን አባካ አገባ? ዱዳ ፊቴ ሲታይ ኦሮሞ ይመስላል። ቤቴ ኦሮሞ ይላል አይልም አይደል? ካላስ ቤቴ ምንድነው? ለኦሮሞ የሚላለው እዚህ ጋር ኢትዮጵያ ይላል እኮ አይታል። ኢትዮጵያ ውስጥ ያለ ሁሉንም አወራለሁ ከቻልኩኝ ማለት ነው። ሁሉም ሰፈርተኛ ውጣ፣ ከሰፈር ውጣ። አጠቅም ታብታብ ሼር አድርጉ እንዴ! ምንድነው እንዴ? ምንድነው? እንውጣላችሁ እንዴ? እንውጣ። ቤተሰብ ታብታብ አድርጉ። ታብታብ አድርጉ። የሚቀኛ እንትን ምንድነው?
አዎ ልብሳችንና ስቱዲዮአችን መመሰል አለበት እንጂ ማች ማድረግ አለበት። ስቱዲዮአችንና አቲያቲ ማለት ምን ማለት ነው? አቲያቲ ማለት ምን ማለት ነው? አቲያቲ ማለት ምን ማለት ነው? አላቅም ካልኩኝ አላቅም። አቲያቲ ማለት ምን ማለት ነው? አልገባኝም። አባቴ ፈረስ አለች ሴትዮ። አባቴ ፈረስ ነው አለች። አባቴ ፈረስ ቱ አለች። አባቴ ፈረስ የአርበኛ ልጅ ነን። የአርበኛ ልጅ ነኝ። ስላለይ ያየሁት እኮ ነው ያየሁት ነው። ማን አለ ማን ምን የሰራ ነው? 183 ሰዎች አላችሁ ከውስጥ እንትን በኩል የተደበቃችሁት ማለት ነው። 183 ሰዎች አይጦች ተደብቆ ነው ያሉት ከውጭ በኩል ማለት ነው። 183 አይጦች ከውጭ በኩል ተደብቆ ነው ያሉት የሚፈሩት ማለት ነው። ሚዲያን ተደብቆ ሰው የሚያዩት አለ አይደል? ተደብቆ የሚያዩት 191 ሰዎች በውስጥ በኩል ተቀምጠዋል። ተደብቆ ሰው የሚያዩት የሚከታተሉት ማለት ነው። እነሱ ምንድናቸው የሚባሉት? አይጦች ይባላሉ። አይጦች ይባላሉ። ፊት ለፊት መውጣት አይችልም፣ መውራት አይችልም፣ ሰው ቤት መግባት አይችልም። ተደብቆ ሰው የሚያዩት አይጦች ማለት ነው። አይጥና ድመት ነው የምንጫወተው እኛ። እንደዚህ እንደ ድመት እንጠብቃቸዋለን። እነሱ እንደ አይጥ በዛ በኩል ጓዳ በኩል ተቀምጠው እንደዚህ ያሉ ጭልቅ ምን አወራ ምን አለ ምን አወራ ምን አለ ነገር ከተቆሰቆሰው ቤቱ ሞቅ ሲል ደግሞ መተው ወረፋ ይዛለሁ። አስገባኝ፣ መግባት አለብኝ፣ ሀሳብ አለኝ፣ አስገባኝ፣ ሀሳብ አለኝ፣ መውራት አለብን ብሎ ሰልፍ የሚይዙት እነሱ ናቸው። ቆይ አንዷን እናደግረው። አለቃ የተከበሩ እንዴት መጣችሁ? እንዴት ነው? እንዴት? አልሐምዱሊላህ ሁሉ ሰላም። ቤቴን ሱቅ አረኩት። ሱቅ በደረቴ ታውቃለህ? ሱቅ በደረቴን ቀየርሽው? እንዴት ነህ? ሁሉ ሰላም አልሐምዱሊላህ። ማን ነው? አማን አልሐምዱሊላህ። ራፐር መስለሃል ዛሬ ደግሞ ምንድን ነው? ኧረ ሸቀላ ሊወጣ ነው። አይሽ ለብሼ ተነስ በስራ ሊወጣ ኢትዮጵያ አልናፈቀህም? አይ አልናፈቀኝም። ኧረ ተው፣ እኔ ወሎ ልሄድ ነው። ወሎ አትሄድም? ወሎ ይዘሽል ነው አንድ እንትን ነገር የወሎ ጎረዳ ዘመድ የለሽም? እዛ ሂደህ ማነህ ምንድነህ ተብለህ ሽማግሌ ይዘህ ጠይቀህ ነው እንጂ ዝም ብሎ እኮ ይዞ አይመጣም ከወሎ። አንድ ኢትዮጵያዊ ባሪያ ነኝ የፈጣሪ ባሪያ ነኝ ብለሽ ንገረች። የፈጣሪ ባሪያ በዚች ምድር ላይ ሚኖር አንድ ፈጣሪ ባሪያ በዚች ምድር ላይ ሚኖር ዘር የሌለው በዘር ማያምን ኢትዮጵያዊ ብለሽ ዘር የሌለው አዎ በቃ በዘር ዘር የሌለው አለ እንዴ? በቃ ዘር የሌለው በዘር ስለማያምን አንድ ኢትዮጵያዊ ዜጋ ብለሽ ከነገርሽው በቂ ነው። አይ እኔ መልእክትን አስተላልፋለሁ። የለም በይው እያሉ ግን እየጻፉ ነው። ለምን የለም እንዴ? እኔ አመጣለታለሁ። የለም ያለው ምቀኛ ነው። እሷ ነች የምትፈልገኝ። በኋላ በኩል ትመጣለች አውቃለሁ። ሴት ከሆነች በኋላ በኩል ልትመጣለች ልትጠብሰኝ። አንቺ እንደዛ ነው እንዴ? አዎ ልትጠብሺው? አይ አይመስለኝም እንደዛ። ወተት ይወጣል። የግመል ወተት ለምን ተቀየምከኝ? የግመል ወተት ሳታጠጪ አለ ብለሽ ነግረሽ ሲመጣ የለም እኮ አሁን ትሄዳለህ ትጠጣለህ የግመል ወተት። ግን አሁን ምንድነው መሰለህ ሄደህ ባህሉን ማወቅ አለብህ፣ መተዋወቅ አለብህ። ወለየ ማግባት ከፈለክ በሱና ነው ወላ ሂሳብ አለው? የሚወራረድ ሂሳብ አለው?
200 ግመል መጣሉ ታመጣለህ። እኛ ጋር 200 ግመል 200 የጫትና ቡና የተከልኩት አለኝ ድሮ። የት ጅማ? አዎ በእኛ በአንተ ግመል ራሱ አይቼው መላክ ከነጭራሹ ወላሂ በል ጅማ የለም እንደ ግመል ነው እኔ አይቻለሁ። ወላሂ አይቻለሁ። ወይኔ በቃ አንተ ሄደህ እኛ ጋር መጎብኘት አለብህ። ግመል በህይወቴ የታገኘሁት አንድ አንዋር መስጊድ ሞሊድ ሊታረድ መጥቶ እሱም በወሩቅ ሰው ተሰብስቦ ለማየት አንዋር መስጊድ ሞሊድ መጥቶ በሩቁ እሱን ተሰብስቦ በሩቁ ያየው ውጭ ያለው ያው የጻድነት እና እንዴት ነህ? ዛን ጊዜ ጻን ስለሆንኩኝ ጭንቅላቴ ላይ ያስኩት ገብቶሻል። አሁን ስላረግ እኔ ግን ጅማ ምናምን የሚኖር ይመስለኝ ነበር እኮ። ይመላል ጅማ ውስጥ ነኝ እንደ ጅማን የታውቃለሁ ማለት እና ባቲ ገበያ አጠግባለሁ ትልሃለች እህቴ። ግመል ኮምቦልቻ ካሚሴናልሞ ነጀግያገ የነጀግያገ እና የተገቡ ጀለሶችህ ሳይሉም እንደ ዛሬ ስራ ቀን እኮ እኛ እኮ በሳምንት አንዴ ነው ብቅ የምንለው። አንዳንድ ቀን ትገባና ትርምስምሱን ታወጣዋለህ። ትገርመኛለህ እኮ። ምን ታደርጊዋለሽ? ጊዜው ነው። ኧረ እኔ እፈራሃለሁኝ። ሌላ ሰው ሁሉ ነው የምትመስለኝ። ምንድን ነው? ለምን ሙባረክን ስትሰርብ እኮ አንድ ቀን እኔ ላገባው ነው ተቃጠል ብዬ ኮሜንት ጻፍኩልህ። ጠራስሽ ከዛ በኋላ ምን አረገው ወንድሙ ላይ እንደዚህ የተነሳው አልኩኝና ምንም በርግጥ የማውቀው ነገር የለኝም። ግን ሁለት አግብቶ ምናምን ስትል እንዴ ሶስተኛ አራተኛ ቢያገባስ ምን አገባልኩና በቃ ከኔ ጋር የተማመነው ሰው ነው ብዬ ገንዘብ አበድሬው ከዶኝ እኔ በጣም በአሁን ሰዓት በቃ ከሱ ብዙ ነገር ተማርኩ። ገንዘብ አበድሬው በልቶኝ ካልክሎኝ ወላሂ ሲቸገር ሚዲያ ላይ የአገርህ ልጅ ነው የጅማ ልጅ ነው ወላ ሚዲያ ላይ አግኝተህ ነው ያበደርከው? አረ እኔ ታውቀዋለሁ፣ ሚዲያ ላይ ነው የምንተዋወቀው። እኔ በአካል እኔ አውቃቸዋለሁ ሱዳን ላይ እነሱ አያውቁኝም። ዛሬ 20 ዓመት ማለት ነው። የት ሱዳን? አዎ ቀርቤያቸው አላውቅም እንጂ አውቃቸዋለሁ ሁሉንም። ያው እነሱም ጸግጦ ከነስ ከሆነ በኋላ እኛን አራዳቸው እኛ ድሮ እንንቃቸው ነበር። አሁን መልሶ ገንዘባችን በልቶ ኮመንታቸውን ሲለቁ ራሴን ታገርኩ። ለኔ ልበለው ኮሜንት ታጽፎልኝ ነው እኔ ታማኝ ነኝ ለኔ ማበደረኝ በዩ ትላለች እህቴ። በአሁን ሰዓት ታማኝ አበድረኝ ከማለት እኔ አበድረኝ የሚለኝ ውስጥ ነፃ ስጠኝ ነው በጣም ኢትዮጵያ ውስጥ ያለ አበባ ዙሪያ ባጃጆች ግማሹ እኔ ናቸው። ማንም አዲስ አበባ ዙሪያ ያሉት ግማሹ ባጃጆች እኔ ናቸው። ወላሂ የተበደሉ የተካሱ ማለት አይ አሁን ብር እኮ ሰተህ ማንም የሚመልስልህ የለም ታውቃለህ? ነው የለም ብር አለመስጠት። ከብር ጋር እኔ በጣም ብዙ ጓደኞችን አጣሁት። ገብቶሻል? ማአት ጓደኞችን አጣሁት። ባለፈው ጅማ ሄደህ ተመለስክ? 2 ቀን 3 ቀን ብቻ? አዎ ምንም ትንሽም ስለሆነች ከተማዋ ማለት የምንቀሳቀስበት ምናምን ብዙ ነገር ይጠይቁታል። እዛ ያሉት ሁሉም ሰው ወጥቷል ማለት ነው። ወጥቷል፣ ወጣቱ ወጥቷል። እዛ ያሉት ደግሞ ፖለቲካ ነካክ ነገር ስለሚያወራ ይፈራሉ። አንተ ፖለቲካ ታወራለህ እንዴ? ቻው 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 ቻው። ወሎዬ ባለሽርጧ ደህና ሁን። ባለሽርጡማ ታውቃለህ እኮ ባለሽርጧ ፈሪ ከሆነች ታዲያ ማን ነው የሚታወቀው?
ፖለቲካ እኮ የምታወራ አይመስለኝም። ሳይል ምን እንደምትለኝ እኔ ፖለቲካ አውርቼም አላውቅም። እኔ የሚያወራስ ነገር ሁሉም ወደ ፖለቲካ ይወስዱታል። ምንም አይሰራም ፖለቲካ። እኔ የሚያወራስ ነገር ሁሉም ፖለቲካ ይመስላችኋል? እና ገንዘብህን ስለበላህ ነው ሙባሪክ ጋር ገና ነው የምንጠማመድከው። አዎ ገና ነው። እድሉ ከተገኘማ ገና ነው ይታከምበታል። እድሉ ከተገኘ አንተ እኔ እኮ ብር አዋጥቼለታለሁ ታሟል ተብሎ ያልተበላ ማን አለ? ፖለቲከኛ ነው የምትመስለው እዚህ ኮሜንት ላይ። ፖለቲካ ማለት ምን ማለት ነው? አዎ እኔ ፖለቲካን እንዴት እንደሚያስፈ አሁን አንቺን በሌለኝ ባለ ነገር አሳምኝ እጅ ውስጥ ታስገባው ፖለቲካ አይደለም። እሱ ራሱ ፖለቲካ ነው እንዴ? አንድ ወንድ ልጅ ሴት ልጅን ስለጀነ የሌለው ነገር አንቺ የሌለሽ ነገር ከጎደኛሽ ወስደሽ ለብሰሽ አምረሽ መጥተሽ ማርኬቲንግ እኔም የሌለኝ ጉራ ለጥቼ ማርኬቲንግ ውስጥ ታስገባው ፖለቲካ ማለት እኮ በቀላሉ ይሄ ነው አይደለ? እኔ አላውቅም። አንቺ ዝም ብለሽ በቃ ወድጃለሁ ብለሽ ነው እንዴ? እሺ ፖለቲካ አልተሰራብሽም? እኔ ነኝ ወድጃለሁ ያልኩት። አዎ ራስሽ መልመል ብለሽ ነው አይልሽው? ራስሽ ቁን ያልሽ የጎደኛሽን ልብስ የለበሽ ፈታ ያልሽ ቀሚሱን ቀያየርሽ ልብሱን ቀያየርሽ ፉት ስትይ እጁ ላይ ጣለሽ። ይሄ እናንተ ሰፈር ነው እንጂ እኛ ሰፈር የለም እኮ። እናንተ ሰፈር ያው በጮጭነት ነው አይዳችሁ መጣሉ አይደል? እንጂ እንደዚህ ነው ያደኩት። አዎ እስኪ ያት እስኪ ተብለህ ከዛ በኋላ በቃ እየተሽኮረመምክ ታወራለህ እንዴ ያልሽ። እናንተ ጋር እኮ ነው አንድ ሼው ጎረዳና ገቡ። ታሪኩን ልንገርሽ። አይከብድሽም? ምናልባት አንቺ ትወጃለሽ ታሪክ ባለቤት እንዴት ሰላም እንዴት ነሽ? ደህና ነሽ? አየሽ እሺ ሌላ ጊዜ እረግሻለሁ። መርሃባ እሺ። ሎሽን ነበረ የፈለኩት እና ሻምፖ ኮንዲሽነር አለሻ? አሪፍ ነው። ኮስሞ ቆንጆ ነው። ይሄም ቆንጆ ነው። አፍሮ ፀጉሬ በጣም ይበጣጠሳልና በጎን በኩል ኮስሞ ማለት ነው ልትልክልኝ፣ በጎን መምጣት የምትልክልኝ ዳምን ስለርን እንዳትመጣ ወደ ስራ ዳምን ይሰራልኛል። አንድ አንበሳ እንደሚወርው ይሄ ቆንጆ ነው። ኮቢ ማለት ኮቢ እንደው ቆንጆ ነው። እንደዚህ በጎን የሚመጡ ሰዎች በጎን በኩል አስገባኝ የሚሉ ሰዎች እኛ ሻምፖ ብቻ እኮ ነው ቤቱ ባለቤት ነው ግን በጣም ማረክ ይችሉ እሱን ያላት አሁን እንደዚህ ቢያስገባ ምንድነው የሚባለው? እንደዚህ ቢያስገባ ከዚህ ብታወራ ምን እንደምትባል ታውቃለህ? ኮቢው ሰጅ ኮቢ ቆንጆ ነው። ማቀለሽ ከመጣሁ የሚመጣ አሁን ምን ያደርጋል? ቻው ሲስቱካ። እሺ ፈረጅዬ ቻው። ላይ ነች። ዋው አንተ ለምንድን ነው በጎን የምትጠይቀው? ወሰላም አለይኩም አለሚያ እንስራበት ያሆ አላሁ ወሰለ አላ መሐመድ